ሻሎም ሻሎም ቤተሰቦች ሻሎም ብያለሁኝ። የጌታ ጸጋና ሰላም ከእናንተ ጋር ይሁንልኝ። ዛሬ አንድ መረጃ ይዤላችሁ ብቅ ብያለሁኝ። በደንብ አድርጋችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ትጠቀማላችሁ ብዬ አስባለሁኝ። ስለዚህ ከተጠቀማችሁ ብዙ ሰዎች ሼር እያደረጋችሁ በዚህ ዩቲዩብ ቻናል እንድትማሩ አሳስባለሁኝ። አንድ ቪዲዮን እስኪ አይተን እንመለስ። ሰላም የጌታ ወገኖች የሆናችሁ በሙሉ እንደገና በቪዲዮ በመምጣቴ ደስ ይለኛል። እንግዲህ መናገር የምፈልገው እንግዲህ በሚካኤል የሚለው ነው። ወንድማችን አማን እንግዲህ እንደገና ሌላ ሀሳብ ይዞ መጥቷል። በነገራችን ላይ ደስ ያለኝ ነገር አለ። አማን ጌታ ይባርክ። ጀስት ስፒሪት ኦፍ ፕሮፌሲዎችን የአድቬንቲስት መልእክቶችን እያየ ስለሆነ በጣም ደስ ብሎኛል። አም ሪሊ ሃፒ ፎር ዳት። እንደዛ በምታነብበት ጊዜ እንግዲህ መረጃ አይደበቅብህም። ማመንና ለማመን ያንተ ድርሻ ነው የሚሆነው ማለት ነው። ስለዛ ደስ ይለኛል። ይህንን ቪዲዮ የምታዩ ሰዎች አማን ጋር አድርሱልኝ። ምክንያቱም ለምንድን ነው ዲዩት እንዳይደረግ ቪዲዮውን ሴታፕ አስተካክሎታል። ስቲች እንዳይደረግ ሴታፕ ሰርቷል፣ ሴቲንግ ሰርቷል ማለት ነው። ስለዚህ ስቲች ማድረግም አልቻልኩም፣ ዲዩት ማድረግም አልቻልኩም። ሜቢ ከተቻለ ሜንሽን አረጋለሁ፣ ይደርሰዋል ብዬ አስባለሁ። ካልደረሰው ደግሞ እናንተ እንደምታደርሱልኝ በደንብ በተስፋ ጠብቃችኋለሁ፣ ተስፋ አደርጋችኋለሁ። ኦኬ the establishment of Seventh Day Adventist ምን እንደሆነ አይተሃል። በጣም ደስ ብሎኛል። እንደዛውም ስፒሪት ኦፍ ፕሮፌሲ፣ ዲዛይር ኦፍ ኤጅስ፣ ኤርሊ ራይቲንግ የተባሉትን የኤለን ጂ ዋይት ጽሑፎችን አንብበሃል። በጣም ደስ ብሎኛል። ሌላኛው ደግሞ ዳግ ባችለር፣ ፓስተር ዳግ ባችለር የሚባለው ሰውዬ የሚያስተምረውን ትምህርት አይተሃል። በጣም ደስ ብሎኛል። ጌታ ይባርክህ። አደፋፍርሃለሁ። አሁንም አንብባቸው። ጀስት ለጀጅመንት ለምናምን ሳይሆን ጀስት ፎር ኮምፓሪዝን ፎር አንደርስታንዲንግ ዘ ትሩ ሜሴጅ ኦፍ ሰቨንዝ ዴይ አድቬንቲስት ለዛ ምክንያት እንድታነብ አደፋፍርሃለሁ። አሁን ማለት የምፈልገው ተሳሳትክ ያልንህ ወይስ ደግሞ ሌሎች ጓደኞች ያሉትም ምኑ ጋር እንደሆነ ለይተህ እንድታቅ እፈልጋለሁ። የተሳሳትክበት ቦታ አርክኤንጀል ኦር ሚካኤል አምላክ አይደለም ብለን አስተምረን አናቅም ነው። አድቬንቲስቶች ኢየሱስ አምላክ አይደለም፣ አርክኤንጀል አምላክ አይደለም እያልን እንዳልሆነ እንድትረዳ እፈልጋለሁ። ኢየሱስ አምላክ ነው። አምላክነቱን ማንም ሊቀማው አይችልም። ግዛዊ ሳይሆን ኢተርናል ዲቪኒቲ አለው ክርስቶስ ኢየሱስ። ስለዚህ ክርስቶስ ኢየሱስ ሚካኤል ነው የሚለውንም አልተከራከርንም፣ አልካርንም። የተሳሳትከው ግን ክርስቶስ ሚካኤል ነው በማለታችን ክርስቶስን አምላክ አይደለም ብለን አናስተምርም ልንል ነው የሞከርነው። አልገባህም ይሆናል። ስለዚህ እሱ ችግር የለውም። ኤኒዌይስ አንተ እነዚህን ነገሮች አንብበሃል። ኦኬ የኤለን ዋይት ጽሑፎችን እና ዳግ ባችለር ያስተማራቸውን ባይብሊካል ሪሰርች ኢንስቲትዩት የተጻፉትን አስተምሮትን አንብበ ነው እዛ ጋር ከመድረስ እኮ መጽሐፍ ቅዱስ ብቻ አጥንተ አርክኤንጀል ወይስ ደግሞ ማይክል ኦር ሚካኤል ማን እንደሆነ መረዳት እኮ ትችላለህ። እንዳንተ አይነት ጎበዝ ሰዎች ደግሞ በቀላሉ መረዳት ይችላሉ። ይሄንን እንዴት እንደተደበቀብህ አላቅም። ብቻ ዲኖሚኔሽናል ሰፖርተር እንዳልሆንክ ነው ማስበው አንተን። ምክንያቱም በጣም ስለምወድህ በጣም ስለማደንቅ ማለት ነው። ዲኖሚኔሽናል ሰፖርተር ከሆንክ እንግዲህ ምንም ላደርግልህ አልችልም። but we need to be the supporter of the truth. we need to be the supporter of the reality, the word of God. በቃ እንዲህ ነው መሆን ያለብን ብዬ ስለማምን እንደዚህ ቪዲዮ ልሰራለሁ ሁላ የተዳፈርኩት በዚህ ነው። እና ባይብል ብቻ አጥንተን እኮ አርክኤንጀል ኦር ሚካኤል ማን እንደሆነ መረዳት ትችላለህ። ለምሳሌ ኤለን ዋይት ኤርሊ ራይቲንግ ላይ የጻፈችው ሙሴ በሞተበት ጊዜ ሙሴን ሪዘሬክት ያደረገው ሚካኤል ነው። ኦኬ ከመላእክት
ሪዘሬክት ማድረግ የሚችለው ሙታንን ማንሳት የሚችለው ማን ነው? ወንድሜ ይሄንን በትኩረት መልስልኝ። በእውነት ይችን ነገር ጫና አርጋትና ተረዳ። ከሚካኤል ሙታንን ማንሳት ነው ከመላእክት ሙታንን ማንሳት የሚችለው ማን ነው? እስቲ መልስልኝ እባክህ። እኔ የማውቀውን ልመልስልህ። ከሙታን የሚያስነሳ ክርስቶስ ኢየሱስ ብቻ ነው። ስለዚህ ሚካኤል አስነሳው ሲባል ሚካኤል ክርስቶስ እንደሆነ እቺን መረዳት ያቅትሃል? እቺ እንዴ ይሄ አውቀ ኢግኖር ለማድረግ ካልሆነ በስተቀር በኢግኖራንስ ተሞልተ ካልሆነ በስተቀር ይሄ አይከብድም። በእርግጠኝነት አንተ ራስህ እኮ መሰከርክ። እኛ ከማለት በፊት ያነበብካቸው ነገሮች ጀስት ያ ሚካኤል የተባለው ክርስቶስ የሚሰራውን ስራ በመስራት ክርስቶስ መሆኑን አረጋግጠዋል ማለት ነው። ኤለን ዋይት ይሄንን ተናገረች። ባይብሊካል ሪሰርች ኢንስቲትዩት ይሄንን ዲፋይን አደረጉ። ጀስት አንድ ነገር ማወቅ ያለብህ ደግሞ ወርድ ባይ ወርድ ኤቪደንስ የምንፈልግ ከሆነ ጀስት ላናገኝ እንችላለን። ለምሳሌ ሙስሊሞች እንደዚህ ይላሉ፣ እኔ አምላክ ነኝ ብሎ ክርስቶስ የተናገረበት ቦታ አውጡልኝ ይላሉ። ብዙውን ጊዜ አያቸዋለሁ። ቀጥታ ወርድ ባይ ወርድ እንደዛ ላታገኝ ትችላለህ። ግን የክርስቶስ ኢየሱስ አምላክነት በመጽሐፍ ቅዱስ 1000 ቦታ ተጠቅሷል። ስለዚህ ወርድ ባይ ወርድ ስላልተጻፈ እኔ ሚካኤል ክርስቶስ ነው ወይ ደግሞ እኔ ሚካኤል ነኝ ብሎ ክርስቶስ ካልተናገረ ድረስ ላታምን ነው። ካላመንክም እንግዲህ በግድ እመን ማለት አይቻልም። ጌታ ይርዳ። እቺን ነው ማለት የፈለኩ። ጸጋ ይብዛልህ። ጌታ ሁላችንን የሚባርክ። ኦኬ፣ እንደሰማችሁት ነው። ባለፈው ወንድማችን አማን አንድ ቪዲዮ አቀርቶልን ነበረ ስለ አድቬንቲስቶች ምንም ያስተምራሉ አድቬንቲስቶች የሚለውን አቀርቶልን ነበረ እና ዋናው ሜን ፖይንት እኛ የምንቃወመው ቢያንስ አትሊስት 3-4 ሜን ፖይንቶች አሉ። እነሱም መጀመሪያ ኢየሱስ ሚካኤል ነው የሚል ትምህርት እንዳላቸው እንደሰማችሁት፣ እንደሚታወቁት ምን እያሉ ነው? ኢየሱስ ሚካኤል ነው የሚል ትምህርት አላቸው። ነገር ግን ይሄ ዳንኤል ምዕራፍ 10 ቁጥር 13 ላይ ተጠቅሶ ይገኛል ስለ ሚካኤል። አንድ ደግሞ ያስነሳው ሐሳብ ያለ እስኪ ሲሙት። ከመላእክት ሙታንን ማንሳት የሚችለው ማን ነው? እስቲ መልስልኝ እባክህ። እኔ የማውቀውን ልመልስልህ። ከሙታን የሚያስነሳ ክርስቶስ ኢየሱስ ብቻ ነው። ስለዚህ ሚካኤል አስነሳው ሲባል ሚካኤል ክርስቶስ እንደሆነ እቺን መረዳት ያቅትሃል? እንደሰማችሁት ምን ብሏል? የመላእክት አለቃው ሚካኤል ሰውን ከሞት አስነስቷል። ስለዚህ ሰውን ከሞት ማስነሳት የሚችለው ኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ ክርስቶስ የብሉይ ኪዳን ደግሞ ሚካኤል ተብሎ ይጠራል የሚል ምልክት አላቸው ማለት ነው። ይሄ ግን ፈጽሞ ስህተት ነው። ይሄ ፈጽሞ ስህተት ነው። እናፈራርሳለን። ስለዚህ ምንድነው ሚካኤል አንድ ሰው ከሞት አስነሳ ማለት መጀመሪያ ሚካኤል እንደሆነ ማን ነው? ሚካኤል መላእክት እንደሆነ በደንብ መረዳትና ማወቅ ይኖርብናል ማለት ነው። ሚካኤል እኮ የመላእክት አለቃ ተብሏል። ስለዚህ ሚካኤል ኢየሱስ ክርስቶስ መሆኑ በግልጽ የተጻፈ ነገር የለም። ሰው እናንተ በግልጽ የተጻፈ ነገር በሌለው ነገር ላይ እንዴት ሚካኤል ነው? ሚካኤል ሰውን ስላስነሳ ነው ሚካኤል መላእክት ሳይሆን ኢየሱስ ክርስቶስ ነው ብላችሁ ኮንክሉድ ያደረጋችሁ። ስለዚህ ይሄኛው ኮንክሉዥን ትክክል አይደለም። ለምንድን ነው ትክክል አይደለም የምንለው? መጽሐፍ ቅዱሳችን ውስጥ ሚካኤልን የጌታ መልአክን ተውና የኤልሳዕ መቃብር ራሱ ሰውን ከሞት እንዳስነሳ መጽሐፍ ቅዱስ ይናገራል። እንደዚሁም ደግሞ ኤልሳዕም ኤልያስም ብዙ ታምራት እንደሰሩ፣ ሙሴም ራሱ ብዙ ታምራት እንደሰራ በእግዚአብሔር ማለት ነው። ይሄ ታምራትን ያደረገ ማለት አንድ ሰው በኢየሱስ ወይም በጌታ በእግዚአብሔር አንድ ታምራትን ያደረገ ማለት ያ ታምራት ያደረገው ሰውዬ አምላክ አይደለም። እናንተ ኮንክሉዥን ምንድነው? ፕሪሚሲሱ አዘጋጅታችሁ ለኮንክሉዥኑ የሰጣችሁት ነገር ትክክል አይደለም። ስለዚህ ሚካኤል ሰውን ከሞት ስላነሳ ብቻ ሚካኤል ኢየሱስ ነው ማለት አትችሉትም፣ በፍጹም አትችሉትም ማለት ነው። እና ምንድነው ኤልሳዕም ኤልያስም የኤልሳዕ መቃብር ራሱ
ሰውን ከሞት ያስነሳበት ጊዜ ያለ መጽሐፍ ቅዱሳችን ውስጥ እነሱም ኢየሱስ ልትሉ ነው። ስለዚህ ይሄ ጥያቄ መመለስ ያለባችሁ ማለት ነው። ሁለተኛው ደግሞ ሚካኤል የመላእክት አለቃ ነው ተብሎ ስለተጻፈ የሚል የተሳሳተ አመለካከት አላቸውና ለዚህ ደግሞ የተሳሳተ አመለካከት የሆነው መጽሐፍ ቅዱሳችን ትንቢተ ዳንኤል ምዕራፍ 10 ቁጥር 11 ጀምሬ እስከ 13 እና አንብቤ እስኪ ትመለከቱት ምን እያለ ነው? መጽሐፍ ቅዱሳችን ምን እያለ ነው? ከአለቃዎች ወይም በተለይ ምዕራፍ 11 ላይ መልአክ አለቃ እንደሆነ የመላእክት አለቃ እንደሆነ ነው የሚያብራራው ማለት ነው። ስለዚህ ይሄንን ይዛችሁ በግልጽ የተነገረ ነገር እንደሌለ እያወቃችሁ ሚካኤል አለቃ ነው ብላችሁ መማከት የለባችሁ። ስለዚህ እውነት የምትፈልጉ ወገኖች አድቬንቲስቶች እውነት የምትፈልጉ ከሆነ መጽሐፍ ቅዱስን ብታነቡት ከኛ ትምህርትም ወይም እኛ የምናስተምራችሁ ነገር እውነት ነው ወይስ እናንተ የሚያስተምራችሁ ሰዎች ነው እውነት የሚለውን ለእውነት የምትቆሙ ከሆነ ስለዚህ ያለውን ነገር ሼር ለማድረግ እንወዳለን። ኮሜንት እያደረጋችሁ እንድትጠብቁ አሳስባችኋለሁ ማለት ነው። ሌላው ደግሞ ከአድቬንቲስቶች ጋር የተያዘ ያለው ነገር አንድ ምንድን ነው? የግድ ሰንበትን መጠበቅ አለብን የሚል ምልክታ አላቸው። ይሄም ፈጽሞ ስህተት እንደሆነ ለማሳወቅ እሞክራለሁ። ለምንድን ነው ስህተት የሆነው? መጽሐፍ ቅዱሳችን ውስጥ ይሄው ማስረጃ ይሄው አንብቡት። ይሄው እንደሚታነቡት ለሰንበት አይፈረድባቸውም ብለውናል። ለሰንበት አይፈረድባቸውም ተብለናል። እኛ አይሁዳዊ ሳይሆን የአዲስ ኪዳን አማኞች ነው። ስለዚህ አዲስ ኪዳን አማኞች ሰንበትን አይመለከትንም። ማለትም ሰንበት ማክበር ጥሩ ነው፣ ባይዘባይ ሰንበት ማክበር ጥሩ ነው። ነገር ግን ስፔሲፊካሊ ሰንበት ይሁን ብለን የምናመልክበት ቀን የለንም። ምክንያቱም ሁሉ ጊዜ ለእኛ ሰንበት ነው። ሰኞም እናመልካለን፣ ማክሰኞም እናመልካለን፣ ይሁድም እናመልካለን፣ ቅዳሜን እናመልካለን ማለት ነው። እና ክብር ከተባለ ትክክለኛው ሰንበት ቅዳሜ መሆኑን ወይም ይሁድ የመጀመሪያ ቀን መሆኑን ማንም ባይብሊካሊ ነው የሚያከራክር ነገር የለም። ነገር ግን ይሄውና ሰንበትን አክብሩ ብትባሉ ደግሞ ይሄው ለሰንበት ምን ያቱንም እየተባሉ ነው መጽሐፍ ላይ እንደተገለጸው ለሰንበት አይፈረድባቸውም እያለ ነው። ሌላው ደግሞ በጸጋ ሳይሆን በሕግ እንጸድቃለን የሚል ምልክታ እንዳላቸው እናውቃለን። ይሄም ፈጽሞ ስህተት እንደሆነ በተለይ እውነት የምትፈልጉና ለእውነት መቆም የምትፈልጉ አድቬንቲስቶች ይሄንም እውነት እንዳልሆነ እንድታውቁ ይፈልጋለሁ። ለምንድን ነው ውሸት ነው ያልከው ወይም ትክክለኛ ምልክታ አይደለም ያልከው ካላችሁን በደንብ ስሙልኝ። ማቴዎስ ወንጌል ምዕራፍ 5 ላይ ምን ብሎ ተናግሯል? ኢየሱስ ክርስቶስ ሕግን ሊፈጽም እንጂ ለመሻር አልመጣሁም ብሎ ተናግሯል። ስለዚህ ይህንን ጥቅስ ብዙዎች አድቬንቲስቶች ይጠቅሳላቸው። ነገር ግን ይህንን ጥቅስ ነጥላችሁ ወሰዳችሁት እንጂ በደንብ አልመረመራችሁትም ማለት ነው። የቀረላችሁ ነገር ያለ ለምን እሱ ምንድን ነው ካላችሁን፣ ምን ቀርቶብናል ካላችሁን፣ ሕግን ሊፈጽም እንጂ ለመሻር አይደለም የመጣሁት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ሊፈጽም እንጂ ልሽር አልመጣም ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ተፈጸመ ብሎ ምን አድርጓል? ሕግን ፈጽሞልን ሄዷል ማለት ነው። ስለዚህ በሕግ ሳይሆን የምንጸድቀው በጸጋ ነው የምንለው ባይብሊካሊ ነው ወይም እውነተኛ ወንጌል ነው ማለት ነው። ስለዚህ በዚህ ምክንያትም ችግር ስላለ በደንብ እንዲታውቁ ለማሳሰብ ወዳለሁ። ሌላውን ደግሞ ለኔ ስለ እናንተ አስተምር ትንሽ ያልገባኝ ነገር እንድታስረዱኝ እና ነገር ግን ጥያቄ እኔን አንደርስታንድ እንዳደረግኩት አሁን ሊጠይቃችሁ ብዬ ያሰብኩት ጥያቄ እንደኔ አንደርስታንዲንግ እናንተ ላትረዱት ስለምትችሉ እናንተ ይህንን እንዴት ትረዳላችሁ የሚለውን ለማወቅ እፈልጋለሁ። አንድ ሰው ከሞተ በኋላ ቀጥታ መንግስተ ሰማያትንም አይገባም፣ ሲኦልም አይገባም። ምን ይሆናል? እንደ አንቀላፈ ሰው እንደ እንቅልፍ። አሁን ሞተ ማለት እንደ እንቅልፍ ነው። ነገር ግን ኢየሱስ ከመጣ በኋላ ነው መነሳት የሚችለው። ያም የኢየሱስ ክርስቶስ ተከታይ ከሆነ ብቻ ብላችሁ ታምናላችሁ። ይሄ እንደዛ ብላችሁ እንደሚታምኑ ብዙ መረጃዎች ያሳያሉ ማለት ነው። እንደዛ ብላችሁ የሚታምኑ ከሆነ ከመጽሐፍ ቅዱስ ጋር አይጋጭም ወይ? ኢየሱስ ክርስቶስ
ተመልሼ መጥቼ ወደ እናንተ ወስድላችኋለሁ ብሎ የተናገረበት ቃል ያለ ስለ አልዓዛር ራሱ ምክንያት አስነስቶ ዮሐንስ ወንጌል ላይ ይመስለኛል አልዓዛርም ምክንያት አስነስቶ የተናገረበት ቃል ያለና ስለዚህ ይሄ ጥያቄ ነው የሚሆንብኝ። ምንድን ነው እያልኩኝ ያለሁት? እንደናንተ አመለካከት ነው ወይስ መጽሐፍ ቅዱሱ ይደግፋቸዋል? ይሄንን ሀሳብ ሰው ከሞተ ወደ ገነትም ወደ ሲኦልም አይገባም፣ ነገር ግን እንደ እንቅልፍ ይሆናል የምትሉት ነገር መጽሐፍ ቅዱስ ይደግፋል ወይ የሚለውን አቀርባለሁ፣ እንደ ጥያቄ አድርጌ አቀርባለሁኝ ማለት ነው። ስለዚህ በደንብ ኮሜንት እየሰጣችሁኝ ያበረታቱኝ። መማር የምትፈልጉ ከሆነ በውስጥ መስመር መናገር ትችላላችሁ። ቲክቶክ አካውንት ላይ ብዙ መረጃዎች መፈለግ የምትችሉ ከሆነ ወንጌል ስለ ልጁ ነው የሚለውን ሰርች አድርጋችሁ ማግኘት ትችላላችሁ። ስለዚህ ሌላው ደግሞ አንድ ነገር ስለ አድቬንቲስቶች ለመናገር የመጣሁት የቤተ ክርስቲያን መስራች የሆኑት አሁን የሴቶች የተጠቀሱ አሉ። አሁን የሚጠቅሳቸው አትሊስት 3 ሰዎች ቤተክርስቲያናቸውን እንደመሰረት ይታወቃል እና ቤተክርስቲያናቸው በ1844 ወይም 1863 ላይ ነው አድቬንቲስት የሚለውን ስያሜ ያገኘችው። ከዛ በፊት ግን 1830ዎቹ አካባቢ ደግሞ አንድ ፓስተር ወይም አንድ የፕሮቴስታንት አገልጋይ ምን ብሎ ነበረ? ኢየሱስ ክርስቶስ 1844 ላይ በእርግጠኝነት ይመጣል ብሎ ተናግሮ ነበረ። ስለዚህ እነዚህ ቤተክርስቲያን ቸርቾች ሊቃውንቶች ሲጠብቁት ኢየሱስ ክርስቶስ በዚህ ዓመታት መምጣት አልቻለም ማለት ነው። ሰው መምጣት ካልቻለ በኋላ ምንድን ነው እሳት ነው ነገር ብሎ እንትናቸውን መፈለግ ጀመሩ። ከዛ 1863 ላይ ደግሞ ምን ሆነ ማለት ነው? ቤተክርስቲያናቸው ኢየሱስ ይመጣል በሚል ርዕስ ተመሰረተ ማለት ነው። ስለዚህ ቤተክርስቲያናቸው ሲመሰረት አሁን ለምሳሌ አንድ ቃል በእንግሊዘኛ ተጽፎ ያለው ቃል ትርጉሙ ከግሪኩ ጋር ስናወዳድረው ሌላ ሊሆን ይችላል። አሁን ለምሳሌ አንድ ነገር ልንገራችሁ። ኦርቶዶክስ እና ፕሮቴስታንት የሚጋጩበት ነገር አንድ ልንገራችሁ። ኢየሱስ ክርስቶስ አማላጅ ነው። ለምንድን ነው ይሄንን የሚሉት? ፕሮቴስታንቶቹ አማላጅ ማለት አስታራቂ ነው። ሁለተኛ አማላጅ ማለት ተላላኪ ነው። ስለዚህ ኢየሱስ ክርስቶስ እንዴት ተላላኪ ይሆናሉ ብለው ኦርቶዶክሶች ይከራከራሉ። ምን ለማለት ፈልገው ነው? አማላጅ የሚለው ቃል ግሪኩ ምን ይላል አይታችኋል? ግሪኩ ምን ይላል የሚለውን ካወቃችሁ፣ ስለዚህ ግሪኩ ይማልዳል፣ ስለዚህ ስለኛ ይከራከራል የሚል ከሆነ ትርጉሙ ይማልዳል ነው። አሁን ለምሳሌ እነሱ ይፈርዳል ብሎ ይተረጉሙታል። ይሄን ባይብሊካሊ ነው ብዬ አስብ፣ ምክንያቱም ግሪኩ ይማልዳል ስለሚል ማለት ነው። እንደዛ በእንግሊዝኛው አለቃ ተብሎ የተጻፈው ቃል በግሪኩ ታይቶ ነው ወይስ ሳይታይ ነው? የመላእክት አለቃ ስለተባለ ብቻ ነው ኢየሱስ ክርስቶስ ሚካኤል የሆነ ወይም ሚካኤል ኢየሱስ ሆነ ብላችሁ ኮንክሉድ ያደረጋችሁ? ስለዚህ ይሄም ሁለተኛ ጥያቄ ነው። ሻሎም ተባረኩ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። በደንብ አድርጋችሁ ሰብስክራይብ እያደረጋችሁ ኮሜንት እየሰጣችሁ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ። ሐሰት የሆኑ ትምህርቶችን የምናፈራርስበት ቻሌንጅ ጀምረናል። መማር የምትፈልጉ ሁሉ እየገባችሁ መማር ትችላላችሁ። ሻሎም